እንዴት ናቸው ውዶቼ? በጣም ደስ የሚል ዜና ይዤላችሁ መጥቻለሁ። ምክንያቱም ሁላችንም ስንጠብቀው የነበረው ስለ ዊዝድሮዋል ሜተድ የሁላችንም ጥያቄ ነበረ ማለት ነው። በቮሎ አፕ ላይ ያው ከጀመርን 2-3 ወር እየሆነ ነው። ቴሌብር እና ንግድ ባንክ፣ አዋሽ ባንክ እንዲሁም አቢሲኒያ ባንክ መጥተዋል ማለት ነው። እነዚህም ባንኮች ተጠቅመን እንዴት ነው ዊዝድሮ ማድረገው የሚለውን በዚህኛው ቪዲዮ ልሰራላችሁ ወድጃለሁ። ያው በቅርብ ነው የተለቀቁት እነዚህ ማለት ነው። ተከታተሉኝ። እንዴት ዊዝድሮ እንደምናደርግ አካውንታችንን እንዴት ባይንድ እንደምናደርግ እና እዚህ ጋር መጠንቀቅ ያለባችሁ ነገሮች አካውንታችንን ስንሞላ ፉል ኢንፎርሜሽን ቢሆን አሪፍ ነው ማለት ነው። ስማችሁን በስትክክሉ ሞሉት፣ አካውንት ነምበራችሁን በስትክክሉ ሞሉት። ምክንያቱም አካውንታችን ፌል እንዲያደርግ ዊዝድሮ በምናደርግበት ሰዓት ማለት ነው። ይህን ደግሞ እንዴት ፉል ኢንፎርሜሽን እንደምናስገባ በስትክክሉ አሳያችኋለሁ። ተከታተሉ። በቀጥታ ዳይመንዳችን ጋር እንሄዳለን ማለት ነው። ዳይመንዳችንን አንዴ ፕረስ እናደርጋለን። ከዛ ቱ ባንክ ቱ ትሬድ ቱ ኤክስቼንጅ የሚላለን። ኖርማሊ ቱ ባንክ ላይ የሚለው ላይ ነው የሚጀምረው ማለት ነው። ስቴፕ ዋን እንሄዳለን ማለት ነው። ስቴፕ ዋን ላይ ይቺ ቀስት እዚች ጋር የምትታየን ቀስት እሷን እንነካትና ኢፔይ፣ ዩኤስዲቲ፣ ፔይፓል፣ ባንክ ኤንድ ዋሌት የሚላለን። እነዚህ ዊዝድሮዋል የምናደርግባቸው ሜትዶች ናቸው። ዛሬ በዋነኝነት ላሳያችሁ የፈለኩት ባንክ ኤንድ ዋሌት የሚለውን ስለሆነ እሱን አንዴ ትነኩታላችሁ ማለት ነው። ባንክ ኤንድ ዋሌት የሚለውን አንድ ስቴፕ ዋን ከመረጣችሁ በኋላ አሁንም ስቴፕ ቱ ላይ እችኛዋን ቀስቷን ትነኳታላችሁ ማለት ነው። ቀስቷን ከነካችሁ በኋላ ሀገር ያስመረጣችኋል ማለት ነው። ባንግላዴሽ፣ ብራዚል። ከዛ እኛ በስትክክሉ የእኛን ሀገር እንመርጣለን ማለት ነው። ኢትዮጵያን ትመርጧታላችሁ። ሶስተኛ ስቴፕ ላይ እንሄዳለን ማለት ነው። አሁንም እንደተለመደው እችን ቀስቷን እንነካታለን ማለት ነው። ከዛ ቀስቷን ከነካም በኋላ ቴሌብር እና ባንክ ትራንስፈር የሚል ሁለት ኦፕሽን ያመጣልናል ማለት ነው። ቴሌብር የሚለውን አሁን ሌላ አሳያችሁ። ቴሌብር የሚለውን ከነካም በኋላ አራተኛ ስቴፕ ላይ የመጨረሻው ስቴፕ ላይ ባይንድ የምናደርግበት ነው። ባይንድ የሚለው እዚህ ጋር ኦፕሽኑ አለ ማለት ነው። ባይንድ እንነካለን ማለት ነው። አካውንት ነምበር የሚለን አለ። አካውንት ነምበር ቴሌብር የከፈትንበትን ስልክ ቁጥር ማለት ነው። ብዙዎቻችን አንዳንድ ልጆች አይቻለሁ አካውንት ነምበር የሚለውን የንግድ ባንክን አካውንት ያስገባችሁ ልጆች አላችሁ ማለት ነው። ያ ደግሞ አካውንት ነምበር ሊሆን አይችልም ማለት ነው። ፉል ኢንፎርሜሽን የሚባለው የስልካችን ቴሌብር የከፈትንበትን ስልክ ቁጥር ማለት ነው። አካውንት ነምበር ማለት 09 ብዬ ቁጥሬን አስገባበታለሁ ማለት ነው እስከ መጨረሻው ድረስ። ከዛ ዩዘር ኔም እዚህ ጋር ዩዘር ኔም የምሞላው ቴሌብር የተከፈተበት ስም ነው መሞላት ያለበት። ለምሳሌ እኔ ሲሙን እንኳን ብገለገልበት ግን ሲሙን ያወጣው ሌላ ሰው ከሆነ በዛ በወጣበት ስም ነው መሆን ያለበት ማለት ነው። ምክንያቱም ሚስማች እንዳያደርግ የተሳሳተ መረጃ እንዳይሆን ቴሌብር በወጣበት ስም ዩዘር ኔም እስከነ አያቱ ቢሆን አሪፍ ነው ማለት ነው። የራሴን ስልክ ያወጣሁትን እኔ ማለት ነው የራሴን እስከነ አያቴ ሞላዋለሁ ማለት ነው። ከዛ ፎን ነምበር ይለናል። እዚህ ጋርም የሞላነው ከላይ የሞላነውን ስልክ ቁጥር 9 ብለን እንሞላዋለን ማለት ነው። እስከ መጨረሻው ድረስ እንሞላውና ኢሜል አድሬስ መጨረሻ ላይ ይሄ ኦፕሽናል ነው ብታደርጉበት አይከፋም። የሌላችሁን ኢሜል ኖርማሊ ሁሉም ሰው ኢሜል ይኖረዋል ብዬ አስባለሁ። ኢሜል አድሬሳችሁንም ላይክ ለመረጃ የሆነ ነገር እንኳን ቢሆን በኢሜላችሁ ኮንታክት እንዲያደርጋችሁ ኢሜላችሁን በስትክክሉ ትሞላላችሁ ማለት ነው። ከዛ ቀጥታ ሰሚት የሚለውን ኦፕሽን ትነኩታላችሁ ማለት ነው። ይሄን በስትክክሉ ከሞላችሁ በኋላ አሁን ሰሚት አይደለም፣ ምክንያቱም ባንክ ትራንስፈርንም ላሳያችሁ ስለሆነ ባንክ ትራንስፈር የሚለውን ስቴፕ 3 ላይ አሁንም ኤዲት አደርገዋለሁ ማለት ነው። ስቴፕ 3 ቀይረውና ምክንያቱም ባንክ ትራንስፈርንም ላሳያችሁ ስለሆነ ባንኮቹ ሶስቶቹ ባንኮች ማለትም ንግድ ባንክ፣ ቴሌብር እና ንግድ ባንክ፣ አቢሲኒያ ባንክ እና አዋሽ ባንክ ላይ ስለሆነ ያሉት ባንክ ትራንስፈር የሚለውን እንነካለን ማለት ነው። ከዛ አሁንም እንደተለመደው ባይንድ የሚለውን ኦፕሽን እንነካውና ባይንድ እንላለን ማለት ነው። ከዛ ባንክ ካርድ ነምበር የሚለው እዚህ ጋር ባንክ ካርድ ነምበር ብትሞሉት የንግድ ባንክ ከሆነ የብዙዎቻችን 1000 ብሎ ነው የሚጀምረው። 1000 ምናምን ብለን እንጀምራለን። አቢሲኒያ ባንክ ከሆነ አቢሲኒያ ባንክ የካርድ ነምበራችሁን ትሞላላችሁ። አዋሽ ባንክ ከሆነ የአዋሽ ባንክ ትሞላላችሁ። ከዛ እዚች ጋር የቀስት ምልክት አለች ዙር ባንክ ነው የሚላል
አቢሲኒያ ባንክ፣ አዋሽ ባንክ፣ ሲቢ ከላይ እንደሞላ ነው። ካርድ ነምበር የሞላ ነው። የንግድ ባንክ ከሆነ ሲቢ እንላለን። የአቢሲኒያ ባንክ ከሆነ ከላይ የሞላ ነው አቢሲኒያ እንላለን። የአዋሽ ባንክ ከሆነ ከላይ የሞላ ነው ነምበሩ የአዋሽ ባንክ እንላለን ማለት ነው። ከዛ ስልክ ቁጥር እኛ የምንገኝበትን ስልክ ቁጥር ሁሌ አቬለብል የምንሆንበትን ስልክ ቁጥር እናስገባለን ማለት ነው። ከዛ መጨረሻ ላይ እዚህ ጋር ሰሚት ማለታችንን መርሳት የለብንም ማለት ነው። ሰሚት ካልነው በኋላ ኦልሬዲ ባይንድ አደረግነው ማለት ነው። ሶ ይሄን በማድረግ መስራት ትችላላችሁ። ባይንድ ማድረግ ትችላላችሁ። ከዛ ባይንድ ካደረጋችሁ በኋላ ዊዝድሮ ስታደርጉ በአጭር ጊዜ ውስጥ ትቀበላላችሁ ማለት ነው። የኢትዮጵያ ባንኮች በጣም ፈጣን ናቸው። ከዩኤስዲቲ ከፔፓል እና ከሌሎች ባንኮች በጣም ፈጣኖቹ የኢትዮጵያ ባንኮች ናቸው እስካሁን ላይ ባሉት ዊዝድሮዋል ሜቶዶች ማለት ነው። አይ ሆፕ ቪዲዮን የወደዳችሁት ይመስለኛል። ይህን ይመስላል ማለት ነው። ለአፕሊኬሽኑ አዲስ የሆናችሁ ካላችሁ የአፕሊኬሽን ሊንክ አስቀምጥላችኋለሁ። እንዲሁም ደግሞ የነበራችሁት የዋናው ስለ ዊዝድሮዋል ሚሄድ ስለሆነ ያስቀምጥኩላችሁ በዛ መሰረት ዊዝድሮ አድርጉ። ስለ አፕሊኬሽኑ አሰራር እና አንዳንድ ነገሮች ከኔ ጋር መስራት የምትፈልጉ ካላችሁ ቴሌግራም ዩዘሬን እንዲሁም ቻናሌን ዋትስአፕ ግሩፕንም አስቀምጥላችኋለሁ ዲስክሪፕሽን ላይ ማለት ነው። ከሁሉም ደግሞ ደስ የሚለው ነገር እነዚህ ዊዝድሮዋሎቹ በተወሰነ ሰዓታት ውስጥ ነው ወዲያው የሚገቡት ማለት ነው። ፕሪፈር አደርጋለሁ ማለት ነው እነዚህን ዊዝድሮዎች እንድትጠቀሙ። አመሰግናለሁ ውዶቼ።